አሁን ካልተናገር ነገ የሚደረገውን ፍጻሜ ወደ ኋላ መለስ ብለን ካየነው ልክ እንደሞት ነው የምንቆጠረው። የግድ መናገር አለብን፣ መጮህ አለብን፣ ፕሮቴስት ማድረግ አለብን። የአገር ጉዳይ ነው። የዛሬ 106 ዓመት አድዋ ላይ ጠቅላላ ኢትዮጵያ ሕዝብ ተሰባስቦ ክንዱን አስተባብሮ የኢትዮጵያን ነፃነት ወደኛ የሚተላለፍ ኢትዮጵያ በጣም ዩኒክ አገር ነው። ከታሪክ አንጻር ብቻ ሳይሆን ነፃነቷን ጠብቃ የቆየች ዩኒክ ፖለቲካል ስቴት የሚባል በአፍሪካ እንኳን የጥንት ግብጾች ካየን ለምሳሌ በጣም የሚያስደንቅ ነው። ሆኖም ግን በተለያየ መንገድ ተቋርጠዋል። የኢትዮጵያ ተቋርጠዋል። ስለ ሀገር እንዴት እኮ ተደርጎ በእንዲህ አይነት ሽኩቻና ፖለቲካ ይዋረዳል? እዚህ ይሻላል መሰለኝ። አሁን ምንድን ነው ካያችሁ ለምሳሌ ይሄ መረብ ነው፣ አዋሳኝ ነው አይደለም? አንድ አዋሳኝ ያ ማይንበሳ የሚባለው አይታይም እንጂ ወደዚህ አካባቢ ነው የሚመጣው። ቅድም ማይሙና ያልኩት ከዚህ ወደ ትንሽ የሚወርድ ነው። እንደኔ የሚባል ማለት ዳንካሊ አካባቢ ማለት ነው። ግን ይሄ ደግሞ ተከዜ አለ። ተከዜ ሰቲት መሆን ነው። መረብ ጋሽ ነው። ጋሽ ወደ ሱዳን ሲገባ ጋሽ ነው የሚባለው። ተከዜ እስከዚህ ድረስ ሰቲት ይባላል። ከዛ በኋላ ደግሞ አትባራ ይባላል። ስሙ ይቀይራል ማለት ነው። አሁን አይታችሁ እንደሆነ ቅድም እንደጠቀስኩት ብዙ ግርግሮች ስለነበሩ በዚህ በተካሄደው ታሪካዊ ሂደት መረብ እናው ድንበር ከተባለ ከዚህ ነው ኤርትራ መጀመሪያ ያለባት። ግን እነተሰኔ ደግሞ ያሉት እዚህ ነው እና በአንድ በኩል መረብ ነው፣ በሌላ በኩል ደግሞ ሰቲት ነው ቦርደሩ። እዚህ ጋር ሁመራ አለ፣ እዚህ ጋር መሐጀር አለ። 7 ኪሎ ሜትር ብቻ ነው የሚለየው መሐጀርና ሁመራ። እና አቋም ሆኖ በግርግር የጠፋ ነው እንጂ ተሰኔ ይሄ ግዙፍ መሬት ቅድም የጠቀስኩት በኋላ የወሰዱት ጣሊያኖች የወሰዱት እንጂ የትግራይ ወይም የኢትዮጵያ ሰሜናዊ የኢትዮጵያ አካል ነበረ። እንግዲህ በ1885 ዓመት ድንበር የሚባል ነገር እንኳን አልነበረም። you can see how close it is. አዲግራት is not far from ሰንዓፍ። እዛው ነው ያለው። actually ጉንደት መጀመሪያ ግብጾች የተቸነፉበት ነው። አዲቀይ is not far. ሰገነይቲ የመጀመሪያ የአከር ግዛት ከተማ የነበረ ነው። ምጽዋ የመጀመሪያ ጣሊያን ከተማ ነው። በኋላ አስመራ አደረጉት። ራስ አላና ባረው ምንጥላው ከተማውን ያዙ ማለት ነው። ይሄንን ነው ማየት ያለብን። ታሪክ ካላወቅ ይሄን ካላወቅ ራሳችንን መብረት አንችልም። ኦኬ ወደ ሁለተኛው እንሂድ። አሁን ኤርትራ ሰፋ ማለት ነው። ተሰኔ ማጠቃለለ፣ አኮርድ ማጠቃለለ እስከ ናቅፋ እዚህ ድረስ ከሰላም የኢትዮጵያ አካል ነበረው ፖይንት በደንብ ካያችሁት አሁን ይሄ ድንበሩ ኮንፍሊክት የሚፈጥረው ነው። አክቹዋሊ በደንብ ካያችሁት የትኛው ድንበሩ ይሄ ነው ድንበሩ ወይስ ይሄ ነው? ይሄ ስብርብር የተሳበረው ጥቁር ነጠብጣብ ነው ድንበሩ ወይስ ይሄ ነው? ይሄ የሆነ ብሬ የተደረገ ነው። አክቹዋሊ አሰብ 60 ኪሎ ሜትር ነው እስከዚህ ወይስ 45 ኪሎ ሜትር ነው እስከዚህ? እንግዲህ የፕሮፌሰር ኪያምፒ እንደዛ ነው የሚለው። አክቹዋሊ ከየት ወደዚህ መሄድ እንችላለን እስከዚህ የሚለው እና ብዙ ክርክር የሚፈጥር ነው የራሱ። እንግዲህ ኤርትራኖች ያወጡት ነው ይሄ ማለት የካርታ ግን ድንበሩ በግልጽ የተካለለ አይደለም። ኦኬ ወደ ሶስተኛው እንሂድ። ይሄ የደርግ ካርታ ነው። አትሊስት ደርግ እንኳን ቢያንስ ያን ሁሉ ህዝብ የጨፈጨፈ ኢትዮጵያ ትቅደም ይል ነበር እና አሰብ የአሰብ ራስ ገዝ ራሱ የቻለ ኤርትራ ነው፣ ትግራይ ወዘተ ወዘተ እና ስትራቴጂ ይመስላል። ኤርትራ ከጠፋች አትሊስት አሰብ ይዘን ይመስላል እንግዲህ የደርግ ቢያንስ እና ከዛ አንጻር ካየ ነው እንዴ ጣሊያን ይሁን አገሩ ዝም ብሎ ወረፍ ሳደም ላንሎክ ይሁን ነው ነገሩ ወይስ አሰብ ቢያንስ እንኳን ይሄንን እንያዝ አይነት ነበር የሚመስለኝ። ኦኬ አራተኛ
ይሄ የኢህአዴግ ካርታ አሰብ ራስ ገዝ ወደ ኤርትራ ተመለሰ። ኢትዮጵያ የባህር በር መውጫ የላትም። አሁን አማራጭ ፖርት ሱዳን እንሄድ ነገር አናገኝ ሲንክሮ ፖርት ሱዳን ቅድም የሆነ የጻፉት ጽሑፍ አለ። የኢትዮጵያ ቴሪቶሪያል ኢንቴግሪቲ ኢዝ ሊንክድ ቱ ዘ ሬድ ሲ። አንዳንዶቻችሁ አይታችሁት ይሆናል። በ1923 ዓመተ ምህረት ብዙ ሰው የማያውቀው ጣሊያኖች እንኳን እንዴ የኢትዮጵያ መንግስት በጣም የሚገርም ነው። ይሄ ወደዛ ነው ይላል። ጣሊያኖች እንኳን ከንግስት ዘውዲቱ ጋር ሲፈራረሙ 6000 ካሬ ሜትር መያዝ ትችላላችሁ፣ ኢትዮጵያ መያዝ ትችላለች፣ ከፈለገችም መጨመር ትችላለች። ያው ደግሞ የተፈረመው ለ130 ዓመት ነበር። ጣሊያኖች እንኳን እንደዛ ብለዋል። ኦኬ ወደ መጨረሻው ካርታ። ይሄ እንግዲህ ልክ ኮንፍሊክቱ ወይም ጦርነቱ እንደተጀመረ አክቹዋሊ ጦርነቱ እንደተጀመረ ሳይሆን ሻዕቢያ ወደ ባርነት እንደገባ የጻፍኩት ነው። አይታችሁ እንደሆነ ቢቢሲ ያወጣው በዛን ጊዜ ያወጣው ተመሳሳይ ካርታ ነበር። የኔ ክርክር ነው ይሄ። በአጠቃላይ እዚህ ታይቷል። እንግዲህ ጽፎቹ አሉ በሙሉ እዚህ ሁሎችም አሉ እዚህ ጋር ዲግሪው ሳይቀር 18 ዲግሪ ምናምን የሚለው የኤርትራ ስፋት። ምክንያቱም ኢትዮጵያ ከዚህ ከ3 ዲግሪ እስከ 18 ነው የሚደርሰው። እሱ ዝርዝሩ ይገባል። ሆኖም ግን ትኩረቱ ባድመ ላይ ነው። ሽራሮ ባድመ ላይ ነው። ቢቢሲ ያወጣው ካርታ ከኤርትራኖች የወሰደው ባድመ ወደዚህ ነው የሚያደርገው፣ ወደ ውስጥ ወደ ኤርትራ እና ርዕሱ ግን ቱ ባድመስ ነው የሚለው። ቱ ባድመስ የማይሆን ነገር ነው። አንድ ባድመ እዚህ አለ፣ ሌላ ባድመ ደግሞ እዛ አለ። ኦኬ እና በክርክር የወጣ ነበር። ይሄን ነገር ግን ተድበስብሶ ነው ያለፈው። የሚያሳዝነው የሆነው ግን መስዋዕትነት ተከፍሎበት ተመልሰዋል። ከዚህ አንጻር ካየነው ብቻ ነው እንግዲህ አሁን የምናደርገው እንቅስቃሴ ሊረዳን የሚችለው እና ለዚህ ይሄ ስብሰባ የተካሄደው እዚህ ይመስለኛል። አመሰግናለሁ። Yo,